ቢሻን ቀባና ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ ቀበና ተገኝተናል ማለት ነው። የድሮ ቀበናና የአሁኑ ቀበና ምን እንደሚመስል ወደ ውስጥ ገብቼ አሳያችኋለሁ። ቲክቶክ ላይ እና ዩቲዩብ ላይ በጣም ነው የሚያምረው ማለት ነው። አሁን ገብቼ ከሚፍታ ጋር ሚፍታ ማለች ካሜራማን ነች፣ ገብተን ውስጡ ሙሉ እንመለከተዋለን ማለት ነው። አሁን ወደ ውስጥ እንግባ። ይሄንማ በአካል መታችሁ ጎብኙት። አረ በጣም ነው የሚያምረው። ፏፏቴውን ላሳያችሁ። አሁን ዝናብ ስለዘነበ ይኸውላችሁ ፓወር አራሱ አለው። ይሄ ፏፏቴው የለም ደስ ሲል ያበደ ነው ወላሂ። ያበደ ነው። ደረጃ እየወረድን ነው። ጭቃ ነው እዚህ ጋር የሌለ ጭቃ ነው። የሌለ ነው ወላሂ። በጣም ነው የሚያምረው በጣም አልፈነዋል። ይኸው በስብሻለሁ። ግንባሬ ምን አይታያችኋል እንጂ ሌላው ያበደ ነው። ጭቃው ብቻ ትንሽ መሬቱ አይነፋም። አበስብሶት ጭቃ ሆኗል እንዳለ። ያምራል። ያበደ ነው ይላል። ያበደ ነው ፋሚሊ። አረ ሰብስክራይብ አድርጉ። ምንሼ ነው 1000 እንግባ። 1000 ሚፍታ ብዙም አያወራም። ለምን እንደሆነ አላውቅም። አይመቸውም ካሜራ። እኔ ለፈልፍላችኋለሁ ዝም ብዬ፣ እናንተ ብቻ አዳምጡ። ደረጃ አለ። በዚህ ጋር እንወጣለን። እዚህ ጋር ደግሞ ሊፍት፣ ያላለቀ ሊፍት ነው፣ እየተሰራ ነው ገና። ቢሻን ቀባና አረ ቀባና ያው ከዚህ ጋር ይታያል ፏፏቴው እንደሚመስል ያው ቢሻን ቀበና ይላል እዚህ ጋር። ደራሽዋ ከላይ ከንቆጦ ድልድላ አጎዛን ተሻግሮ ተባለ ቡልቡላ። ቀምሻ ስሉ ይታያል። የቺን ሳምቡሳ በ10 ብር 10 ብር ነው። ይሄ ዝም ብዬ አዎ እዛ ጋር ይታያችኋል። ይኸውልህ እዚህ ጋር እስቲ የሚቻል ከሆነ ይሄንን እንሞክረዋለን። እሺ 200 ብር ነው ምናምን እንደዛ ነገር ነው የሰማሁት። የሆነ ምስል ነበር የድሮ ቀበናና የአሁኑ ቀበና ምናምን የሚያሳይ። ይኸው ነው ሚፍታ አገኘን። ይሄ ነው። ይሄ እዚህ ጋር የምትመለከቱት የቀድሞ ገጽታው ይሄን ይመስል ነበር የቀበና ማለት ነው። ፈረንሳይ ለጋሲዮን አካባቢ ይላል። ይኸው ምስሉ ይታያችኋል በደንብ። ቆርቆሮ ቤቶቹ ምናምን ብቻ ወንዙ እንዴት እንደሚወርድ ምናምን ነው የሚያሳየው። የአሁኑን ደግሞ ትንሽ ጠጋ ብለን እንመለከተዋለን ማለት ነው። ይሄው ይሄን ይመስላል። የአሁኑ ደግሞ ያው እዚህ ጋር ሽንት ቤቶች አሉት።
ወደ 24 ሽንት ቤት ምናምን አለ። ብቻ በጣም ነው በቃ ልዩ ነው። ፏፏቴው ምናምን የተቀረጸው ይሄን ይመስላል። ያው ነው ያው ውስጡ ገብተናል። አሁን እንትን ብሏል። ዝናብ ስለዘነበ ትንሽ ረጠብ ብሏል። ግን እስቲ ምን እንደሆነ ላሳያቸው። ምንድነው? ሊጥ ነው? ጭቃ ነው? ምንድነው? ብቻ ጭቃ ነገር አይደለም። ይኸውላችሁ እኔም እዚሁ እንደ ህፃኖቹ ልጫወት ቤት ምናምን እየሰሩ ነው። ይኸው ህፃኖቹ ልጅ ካላችሁ ምናምን እያመጣችሁ እዚሁ ፈታ ማለት ነው። ብቻ ያበደ ነው። ያው በነፃም ስለሆነ ያበደ ነው። ይኸው መቀመጫ ደግሞ ሌላ የሚያምር እዚህ ጋር አለ። አሁን ዝናብ ስለሆነ ነው እንጂ ማለት ነው ትንሽ እያካፋ ነው። ፀሐይ ምናምን ዳመናማ ሲሆን በቃ ምርጥ ነው። ጭቃውም ይኸው እንደዚህ አይዝም። አሁን ግን እጄ ላይ ተለጣጠፈ። እስቲ እናየዋለን ብቻ እየሄድን ሱቆች አሉ እዚህ ጋር ምናምን ማሊያም ይሸጣል፣ የአበሻ ልብስ። እዚህ ጋር ደግሞ ህፃኖቹ ምን እየሰሩ ነው? ከጭቃው እንውጣ። ሚፍታ አይነፋ ጫሜ ጭቃ በጭቃ ሆነ እንዳለ። አረ በድልድዩ ሳኔት ና ና ና እንመለስ። አይደለም ድጌ እንመለስ። ልመለሰው እንጂ ያሳያቸዋለሁ። ይኸው በዛ ከሄደን ድጌ እንደዚህ እንመጣለን። አይደለም ወደዛ ዝም ብለን ወደዛ እንሄዳለን። አይሻል? በድልድዩ ላይ እጅ ላሳያችሁ። ረስቼው አልሄድኩም እንዴ? አላለፍኩትም። ሌላ ደግሞ አለ በእንትን አረንጓዴ የለም እንደዚህ ረጅም ድልድይ አለ። እሱ ላይ ምን እንሄዳለን? ደከመኝ። እዚህ ጋር አይስክሬም ምናምን አለ። ዶናት የሌለ ነገር የለም። ብቻ እናንተ ኑ እንሂድ በዚህ በድልድዩ ላይ። ብቻ ቪው የሌለ ነው። ያበደ ቪው ነው ያለው። የሌለ ነው። ብቻ ተመችቶኛል። እኔ ወላሂ በቃ ፍሪ መሆኑ ራሱ የሌለ ነው። ያምራል። መስታወቱ ጋር እየደረስን ነው። መስታወቷ እዩት። መስታወቱ ይታያል። እንትኑ ከታች እዩት። ያምራል ነው የምላችሁ። ይሄን ቦታ ያልጎበኘ በቃ ተበላ። ዋና ጀምረው ነበር መሰለኝ ዳር ላይ። አሁን አቁመዋል። ይዋኙ ነበር የሆነ ሳለ አይቼዋለሁ ዩቲዩብ ላይ። አሁን ግን ትተዋላ የሉም። ይኸው ድጋሚ መስታወት አግኝተናል። እዩት። ዘፍ እንዳለ ብቻ ሰኔ 21 ቀን 2018 ለመድረቅ ድልድዩ የሆነ አረንጓዴ ድልድይ በዚህ ጋር ነው እንዴ አባት? ድልድይ የሆነ ድልድይ አላየውም። እሺ የሆነ ረጅም አረንጓዴ ድልድይ ነበር። እሱን ፍለጋ እየተንከራተትን ነው። ይኸውላችሁ አሁን እየወጣ ወደዚህ ነው መሰለኝ። ረጅም ነው እኮ ረጅም ነው በጣም። ከዚህ ነው የሚሄደው ውሃ። ይኸው ከዚህ ነው የሚሄደው። እዚህ ጋር ቀዝቀዝ ያለ ነው። እንቅረጻት ላሳያችሁ። ያት እየዋኘች እኮ ቆሻሻው ይኸውላችሁ የሚደብረው ቆሻሻው ነው። እቺን በቃ እንደዚህ ቆሻሻው እንዳይመጣ ቢያደርጉት ሌላው ተመችቶኛልን። ይኸው ቆሻሻው እነዚህ ጭቃው ምናምን እዚህ ጋር ጭቃ ቢሰሚ ከላሳያችሁ። ይኸው ጭቃ ይታያችኋል። ይሄኛው ውሃ ነው ወደዛ ሄዱ እያለ ይሄዳል ማለት ጭቃ ነው ቢሰሚ ሽታ ራሱ አለ። ቤት ላሳያችሁ። እዚህ ጋር
ያበደ ቤት ይውቴ ኡፍ እንዲቻላል እንዴ ያምራል ወላሂ ጠጋ ብዬ ላሳያችሁ ጉዟችንን እንቀጥላለን ድምጡ ይሰማላ የፏፏቴው ያውና ድልድዩ እየተጠጋን ነው እዛ ጋር እየደረስን ነው አይታይም ከዚህ ጋር ጠጋ ብዬ አሳያችኋለሁ እንሄዳለን እሱንም ይሁት ቆሻሻ ላሳያችሁ ጫማ ምናምን የሌለ ነገር የለም ይሁን በቃ እነዚህ ነገሮች ብቻ ነው የሚደብሩት ውሃው ትንሽ ጸዳ ቢል በቃ ጨርሷል ሌላ ምንም አያስፈልግም የቀድሞና የአሁኗ ቀበና ፎቶ ፒክቸሯ ምን እሺ ሊነክሰኝ ነው እንዴ እኔ ውሻ አይመቸኝም ሀቢቢያ ላሳያችሁ ፎቶ ውሻው አይናካም ወረዛ ጋር ደግሞ የልጆች መጫወቻ አለ ይታያችኋል እስቲ ዙም ላር ጋብዬ የልጆች መጫወቻ አለ እዛ ጋር እሱን አሳያችኋለሁ ቀበና መታችሁ ተዝናኑ የትም እንዳትሄዱ ሌላ ቦታ ይኸውልህ ግንቡ እንዴት ነው የሚያምረው ከዛ ዞር ስትሉ ደግሞ እዚህ ጋር የሚያምር ካፌ አለች ያት እዚህ ጋር ለፎቶ ምናምን ያበደ ነው ይኸውላችሁ ድንጋዩ ምናምን በቃ የሌለ ነው እስቲ መታ አላርገው እስቲ ጩኸት አለው ይሰማቻል ድንጋይ አይደለም ውስጡ የሆነ ከበረው ነገር ነው ይጫዋል ታውቃለህ እዚህ ጋርም ድንጋዮቹ ብቻ ያምራሉ ቅርጻቸው ውይ ተመችቶኛል እኔ ወላሂ አተ ምንድናቸው ያምራሉ ኧረ አንበሳ አይደል አንበሳ ይሄ ምንድነው ነብር ነገር ነው ሲያምር ካሜራውን አዙሬ ላሳያችሁ ይኸውልህ ይታያል አሁን ወደ ድልድዩ እንወጣለን ሚፍታም እዚህ ጋር አለች ሚፍታ ካሜራ ይመቸውም ብዙ ጊዜ ለዛ ነው የማያወራው እንውጣ ሲያምራ አትብረት ነው አላንሸራተተኝ አት ያስፈራል አት እናት አረ ያስፈራል ወላሂ ያስፈራል ውፍ ሞክሩት ያስፈራል ወንዙ እዚህ ጋር ይኸውላችሁ ከታች አትም ያስፈራል መሰለኝም ነበር ከላይ ሲወጣ ግን ሲያስፈራ ወፈሎቹ አይሰሙም ማንን አትንቀሳቀስ ኧረ አንተ ደውማ እኔም እሄዳለሁ ያስፈራል ተው እባክህ እኔ ፈሪ እራስህ ትፈራታለህ እንጂ እኔ አልፈራም የተያዘው ገመዱ የለም ከዛ ይኸው በዚህ ገመድ እንትን ብሎ ሽቦ ነገር ነው ከዛ ይኸው ይሄን ይመስላል እዚህ ጋር 80 ሰዎች ብቻ ናቸው በዚህ ድልድይ ላይ የሚችለው ማለት ነው ከዛ በላይ አይቻልም የልጆች መጫወቻ ደግሞ አለ እዚህ ጋር አስፋልቱ ማንም የለም ደግሞ ዝናብ ስለዘነበ ነው መሰለኝ ጭር ባለ ጊዜ ነው የመጣው
በዚህ ጋር እንውጣ። ያው ለፎቶ ራሱ በቃ የሚገርም ነው። በቃ የሌለ ይመቻል። ይኸውላችሁ ሰው ግን ለምን እንደሚላ አላውቅም እንጃ። ወደዛ በቃ ለየት ያለ ነገር የለም። በቃ ኖርማል ዝም ብሎ መንገድ ነው መሰለኝ። መናፈሾች አሉ፣ መንገድ ነው። ለየት ያለ ነገር የለም። የዛሬ ቪዲዮአችን ይሄንን ይመስል ነበር ማለት ነው በቀበና። በቀጣይ ደግሞ አሪፍ ቪዲዮዎችን እሰራላችኋለሁ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቻው